أهلين السلام عليكم ورحمة الله وبركاته. أهلا وسهلا حبايب እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ረብል ዓለሚን። ስራ እንዴት ነው? ቆይታ ሁሉ ሰላም ነው ወይ? እኛ ጋር አልሐምዱሊላህ። እንኳን አደረሳችሁ የኢድ አል አድሃ በሰላም እንኳን አደረሰን ሙስሊም እህትና ወንድሞቼ። እና ዛሬ የቤተሰብ ስጦታ የሚሰጥ ወደ 28100 ወደ 28200 የጨረሰ የቤተሰብ ስጦታ አለ። እሱ ምን ምን እንደሚሆን አንድ ላይ ያሳያችኋለሁ። ወደ ቆሼ ልልከው ነው አሁን ኢንሻአላህ። የመጀመሪያ ቪዲዮ ልቀረጽላችሁ ብዬ ነው። ሀይቃ ያው በጣም የሚያምሩ ናቸው። የመጀመሪያው ሰርፕራይዝ ምንድነው? እዚህ ጋር ስልክ አለ። ስልክ አያችሁ A07 ማለት ነው። ሳምሰንግ ጋላክሲ A07 64 ጂቢ ያው አዲስ ነው እንደምትመለከቱት፣ ግን አስከፍቼ ያው በአዲስ አሽገውት ነው። አስከፍቼ እንትን ያኔ ሴቲንጉ ምናምን ከፍተውልኛል ማለት ነው። ለምን እሱ ምናልባት ሊያስቸግረው ስለሚችል ብለው እንግዲህ በራሳቸው ከፍተውልኛል እና ስልኩ ይሄን ይመስላል እንደምትመለከቱት። አያችሁት? A07 ነው 64 ጂቢ ማለት ነው። ዋጋው 17500 ብር። ወላሂ ነው የምላችሁ። አንድ 5 ሳንቲም አልለቀቁም። አንድ 5 ሳንቲም ማለት ነው። እና 64 ጂቢ ነው። A07 እንግዲህ ያው አሪፍ የሚባለው ስልክ ነው። ከዛ ቻርጅ አለው የራሱ ስላችሁ ያው የግል ነው የምትገዙ፣ ግን ያው ቻርጅም እንትንም ገዝቼለታለሁ ጭንቅላት አንድ ላይ ይሄ 700 ማለት ነው እስከነ ቻርጁ ማለት ነው። ሌላ ደግሞ ምን አለ መሰላችሁ የ9 ዓመት ልጅ አላት። የሷ ትልቅዬ ስጦታ ናት። ማሻአላህ ተባረከላህ ማለት ይቻላል። እንግዲህ በጣም የሚያምር ሺፎን ወይም ደግሞ ቀሚስ ነው። አያችሁት? በጣም ነው የምታምረው። እቺኛዋ ዋጋዋ ስንት እንደሆነ ታውቃላችሁ? 5000 ብር ማለት ነው። ወላሂ 5000 ብር እና ጨርቋ በጣም ነው የምታምረው። ሀይቃ ነው የምላችሁ። ያኔ በጣም ወፍራም ናት። አላረድ ይሁን አዲስ የመጣ ነው። በቃ ከዚህ ጊዜ ከሚለብሱት ቀሚሶች ለየት ያለ ቀሚስ ነው ይሄ እና ይሄ ዋጋው 5000 ብር ማለት ነው። የሱ ደግሞ የሚሆን ትንሽ የካዕብ ያለው ጫማ ፈልጋለሁ ብላታለች። ከዛ እቺን ገዝቼላታለሁ ከቀሚሷ ጋር የምትሄድ ማለት ነው። እንደምትመለከቱት አያችሁት? 29 ቁጥር ማለት ነው። ይሄ ዋጋው 2000 ብር። ይሄ ዋጋው 2000 ብር ነው። ከዛ ምን ገዝቻለሁ መሰላችሁ? ሻንተን ሂጃብ ማለት ነው። ሂጃብ ገዝቻለሁ 400 ብር። እቺኛው ያው ይሁት ምናልባት ካሜራው በደንብ ላይ ያሳያችሁ ይችላል። ያው እንደ ክሬም አይነት ነው። በጣም ታምራለች። ከቀሚሷ ጋር ትሄዳለች። ያው ማቻርጌ ነው። ከዛ አንድ ቢጃማ ቱታ ጨምሬላት ብላኛለች። ቱታው ግጥም ነው። በጣም ላስጨርቅ ነው። በጣም ታምራለች። ያው ማች ግጥም ቱታ ማለት ነው። ይሄ አያችሁት? ግን ትንሽ የሚበዛበት ይመስለኛል። ብቻ ያው ታዳጊም ስለሆነች ይበዛበትም ችግር የለውም። እንግዲህ ከሚያጥረው የበዛ ይሻላል። ይሄ ደግሞ ሹራቡ ነው። ይሄ ዋጋው 2000 ብሎን እሷም እየሰማች ያው 1700 አደርጋለሁ አለ ውድ ነው ምናምን ስትል እና ቀነሰልን 3300 1700 ብር ነው የተገዛው ቱታው። ከዛ ምንድነው የገዛሁት? ሁለት ታይት ብላኛለች የልጅቷ 400 ብር ማለት ነው። ሁለት ታይት እንደዚህ ገዝቻለሁ እና ይህን ይመስላል ሀባይብ። አሁን ይሄ ወደ ቆሼ የሚላክ የቤተሰብ ስጦታ ወይም ደግሞ ሰርፕራይዝ በሉት በቃ የኢድ ስጦታ ነው። ያው ልቅረጽላችሁ ብዬ ነው ኢንሻአላህ። አሁን አሸግ አድርጌ እጥፍ አድርጌ ወደ ቆሼ ልልከው ነው ኢንሻአላህ። ላይክ ሼር እያደረጋችሁ አበረታቱ። ያው እንግዲህ ከምጠፋው ብዬ ነው ትንሽ አንዳንድ ቪዲዮ እንደዛ እንትን ሲል ቪዲዮ በነገራችን ላይ እኮ ለመስራት አይመቸኝም እንጂ እኮ ስራ እየሰራ ነው አልሐምዱሊላህ። አላሁመ ለከል ሐምድ። እናንተ ላይክ ሼር እያደረጋችሁ ብቻ ከጎን ይሁኑ አበረታቱኝ። ብዙ ጊዜ የማልቀርጻቸው ቪዲዮዎች አሉ። በተለይ ማጥለቂያዎች ሲሆን ፍራሽ ምናምን ሲሆን ለመቅረጽ ብዙም አይመቸኝም። ያው ከልጅ ጋር እንግዲህ የልጅና ስትሆኑ
አንድ እጅ ነው የልጅ እናት አንድ እጅ ነው የሚባል ነገር አለ እንደ አባባል። ግን ቢሆንም ልክ ነው። በጣም ነው ያው እንትን የሆነ ሚሳድ ሰው ወይም እንትን የሚል ሰው ከሌላችሁ ከጎናችሁ ትንሽ ከቪዲዮ ጋር ከበድ ይላል ማለት ነው። እና ለዛ ነው ማልቀርጸው እና ስራ አላቆምኩም። አልሐምዱሊላህ እናንተም ላይክ ሼር የምታደርጉልኝ ጀዛኩሙላህ ኸይር። የበለጠ ደግሞ እንግዲህ እንትን ብዬ እንድሰራ ሞራኔ ከፍ ብሎ እንድሰራ ላይክ ሼር እያደረጋችሁ እናንተ ማበረታቱኝ። በድጋሚ እንኳን አደረሳችሁ ብያለሁ። ቪዲዮዬ አዳርሱልኝ። ማዘዝ ለምትፈልጉ የትኛውም ነገር እኔ ከጎናችሁ ነኝ። በተቻለኝ አቅም አደራችሁ አደርሳለሁ በአላህ ፍቃድ እና እንደዛ ነው የምለው። እስከዛው መልካም ቆይታ ይሁንላችሁ።